ሰላም እንዴት ናችሁ? እኔ ቃላም እባላለሁ። በመጀመሪያ ይሄ የመጀመሪያ ዩቲዩብ ቪዲዮ ነው የሚሆነውና የድምጽ ችግር፣ የቪዲዮ ችግር፣ መንተባተብ ምናምን አይነት ነገሮች ሊኖሩ ይችላሉ። ለሱ ይቅርታ አልጠይቅም፣ ያው በልምድ የሚመጣ ነው። ግን ስለ አስቱ እናወራ። አስቱ ቴክኖሎጂ ካምፓስ ከሚባሉት ውስጥ ነው እና በስሩ አፕላይድ ሳይንስ ተብለውና ኢንጂነሪንግ ተብለው ዲፓርትመንቶቹ ይከፋፈላሉ። እና እኔ ያለሁበት ኮሌጅ ኦፍ ኢንጂነሪንግ ነው። በስሩ 9 እንትኖች አሉ፣ 9 ዲፓርትመንቶች አሉ። ሶፍትዌር ኢንጂነሪንግ፣ አርክ፣ ሲቪል፣ ኤሌክትሪካል፣ መካኒካል፣ ኤሌክትሮሜካኒካል፣ ከዛ ኢንቫይሮንመንታል እና ኬሚካል የሚባሉ አሉ። ሁሉም የመግቢያ የራሳቸው መስፈርት አላቸው። ብዙ ጊዜ ተማሪ የሚበዛበት እንትን ነው። ሶፍትዌር ላይ በጣም ኮምፒቲሽን አለ። ከዛ ቀጥሎ ደግሞ ኤሌክትሪካል ላይም እንደዛው በጣም ብዙ ተማሪ እንትን ይላል፣ ይወዳደራል ለመግባት። ከዛ እንትን አርክ እና ሶፍትዌር ያው እንትን ይላሉ፣ ፈላጊ ያላቸው በጣም በእኛ ጊዜ ነበረው እንደዛ ነው። እና ኤሌክትሪካል እና ኤሌክትሮሜካኒካልም ያው ብዙ ፈላጊ ያላቸው በጣም እንደየኮታቸው ይወስዳሉ። ብዙ ጊዜ 200 ነው መሰለኝ የነ ሶፍትዌር እና የኤሌክትሪካል። ኤሌክትሮሜካኒካልም እንደዛ ነው። አብዛኞቹ 200 ይወስዳሉ። ከዛ በኋላ እንደየአቅማቸው 100ም 50ም የሚወስዱ አሉ። እና አፕላይድ ላይም ያለው እንትን እንደዛው ነው። ያው አፕላይድ ላይ ደግሞ ፉድ ሳይንስ የሚባል አለ፣ ፉድ ሳይንስ ኤንድ ኒውትሪሽን። ከዛ ባዮቴክ የሚባል አለ፣ ኢንዱስትሪያል ኬሚስትሪ የሚባልም አለ እና የመጨረሻ አንድ አለ፣ ያው ረስቻለሁ፣ ጂኦሎጂ አለ አፕላይድ ላይ። እነዚህ አራቱ መሰሉኝ። ያው ከተሳሳትኩ ጉግል ታረጉታላችሁ ወይ ስገቡ ታዩታላችሁ። እነኚህ ናቸው። ሁሉም እንደየ እንትኑ ፍሬሽማን ላይ ባመጣችሁት ውጤት መሰረት ያው እንትን ይባላል ማለት ነው፣ ምደባ ይወጣል። በፊት በፈተና ነበር ሶፍትዌር ምናምን ለመግባት፣ አሁን በግሬድ ነው ሲባል ሰምቻለሁ። ያው እንትን ይባላል ኦሪንቴሽን ስለሚሰጥ ያኔ ሁሉም አገባቡን ምናምን ያውቅ እንትን የሚባልበት ያው ካፌ ማለት ነው፣ ዩኒቨርሲቲ ካፌ በካርድ የሚበላበት ማለት ነው። እሱ ያው 3 ይሰራል፣ እንደ ማንኛውም ካፌ በቀን 3 ይሰራል። እና ቁርስ ላይ ብዙ ጊዜ ምስርና ነው፣ ቁርስ ላይ ብዙ ጊዜ ሩዝና እንትን ነው፣ ሩዝና ፍርፍር ነው። አንድ ቀን አርብ ደግሞ እንትን አለ፣ ስልስ አለ፣ አርብ ስልስ አለ። ሰኞ ሩዝ ከሆነ ማክሰኞ ፍርፍር፣ ከዛ ሮብ ሩዝ፣ ሐሙስ ፍርፍር እያለ እንደዛ እያፈራረቁ ነው እንትን የሚሉት። አንዳንድ ቀን ቂንጫ አለ መሰለኝ፣ እሁድ መሰለኝ ካልተሳሳትኩኝ። ከዛ ምሳ ላይ ያው ምስር ነው፣ ምስር ወይ በክክ ይሆናል ወይ በድፍን ምስር ይሆናል። እሱ እየተቀያየረ እንትን ይላል። አንድ ወጥ ነው። ያው እራት ላይም እንደዛው ነው፣ ወይ ምስር ነው ወይ ደግሞ ዜልፎር ነው፣ ስጋ ማለት ነው። እራት ላይ እንደዛ ነው። ሮብና አርብ ሲሆን ያው እንትን ይሆናል ማለት ነው፣ ምስር ይሆናል። ከዛ ሐሙስ፣ ማክሰኞና ቅዳሜ ደግሞ ስጋ ይሆናል። እንደዛ ነው የካፌው ነገር። ግን ካፌ መብላት ለማይፈልግ ተማሪ ደግሞ ያው የማይስማማቸው ካሉ ደግሞ ላውንጆች አሉ ግቢ ውስጥ፣ በጣም ብዙ ላውንጆች አሉ፣ ከ6 በላይ ላውንጆች አሉ። እነሱን መርጦ መጠቀም ይችላል ማለት ነው። የተገዛ የሚበላባቸው ናቸው። ግቢ ውስጥም ደግሞ እንትኖች አሉ፣ ሱቆች አሉ፣ የተለያዩ ምግብ ነክም ሁሉ ነገር የሚሸጡ ሱቆች አሉ። ስቴሽነሪ ሁሉ ነገርም አለ። ኮፒም ከግቢ መውጣት አይጠበቅም አሉ። እና የኳስ ሜዳ ነገር፣ ኳስ ሜዳዎች ፉትሳል ሜዳ 2 አለ። ከዛ በኋላ ደግሞ ባስኬትቦል ኮርትም አለ። ግን ብዙ ባስኬትቦል የሚጫወቱ ልጆች ስለሌሉ ኳስ ነው የሚጫወቱበት አብዛኞቹ ልጆች የባስኬትቦል ኮርት። የአፈር ሜዳም አለ። አሁን እንደውም ሳር እየተነጠፈ ነው። አፈር ሜዳም አለ። ብቻ ወደ 4 ኳስ ሜዳዎች አሉ ማለት ነው። እንደዛም ሆኖ ግን በጣም ብዙ ተማሪ አለ ኳስ የሚጫወትና ወረፋ ላይ ድረስ ይችላል። አንዳንዴ በቃ 6 ተራ 7 ተራ ምናምን ተጠብቆ ነው የምትጫወቱት። አዛ ነው እሱ ነገር እንትን ነው። በዛ ላይ ደግሞ ገብታችሁ ምናምን በቃ ኳስ አትነኩ ምናምን ጎል ሊገባ ይችላል። ያው ትወጣለህ።
እንትኖች አሉ ዲኤስ ቲቪ የሚታይባቸው እዛው ቲቪ ሆሞች አሉ። እነሱ ውስጥ ኳስ ይታያል። ፑል መጫወት ለሚፈልጉ ልጆች ደግሞ ፑል ቤቶችም አሉ። ግቢ ውስጥ 3 ምናምን ፑል ቤቶች አሉ። ፕሌይስቴሽንም አሉ። 2 ፕሌይስቴሽን መጫወቻ ቦታዎች አሉ። ሱቆች እዛው ፕሌይስቴሽኑ አካባቢ ደግሞ ሱቆች አሉ። ሱቅ ራሱ ከአንድ በላይ አለ። ወደ 3 ሱቆች አሉ። አሪፍ ናቸው ሶስቱም። ሁሉም ነገር ያለበት ግቢ ነው። ከግቢ መውጣትም አይጠበቅም። አንዴ የገባ ሰው በቃ ወደ ቤት ለመሄድ ነው የሚወጣው እንጂ ከዛ በኋላ ምናልባት ለእርጥብ ከተወጣ ነው። እርጥብ ራሱ ግቢ ውስጥ አሉ። ያው አማራጭ ተፈልጎ ከተወጣ ነው እንጂ ላይብረሪዎች አሉ። ትልልቅ ማለት ነው። አንድ ኢንጂነሪንግ ላይብረሪ የሚባል አለ። በቃ ኖርማል ወይ ላፕቶፓችሁን ይዛችሁ ምናምን ደፍተርም ሁሉ ነገር ተይዞ ተገብቶ የሚጠናበት ላይብረሪ አለ። ከዛ ደግሞ የኮምፒውተር ወይ የላፕቶፕ አክሰስ የሌላቸው ሰዎች ደግሞ ገብተው የሚጠቀሙበት የግቢው ኮምፒውተሮች ያሉበት ደግሞ ላይብረሪ አለ። እሱ ደግሞ ዲጂታል ይባላል። ዲጂታል ላይብረሪ እዛ ሁሉ ነገር የተሟላ ነው። ኮምፒውተርም አለ። አሪፍ ኮምፒውተሮች አሉ። ኢንተርኔቱም ምርጥ ነው ማለት ፈጣን ኢንተርኔት ያለበት ላይብረሪ ነው። እዛም ላፕቶፕ እና ኮምፒውተር የሌላችሁ ልጆች እዛ ገብታችሁ መጠቀም የሚቻልበት ላይብረሪ አለ። ስለዚህ ሁለቱ ትልልቅ አሉ እና ሴቶች ዶርም ጋር ደግሞ አንድ ላይብረሪ እንዳለ ሰምቻለሁ። ያው አላየሁትም ግን አለ። እኛ ጋር የለም። ግማለች እሷን ስገቡ ታያታላችሁ። እሷን ከበታች የምትባል ነገር አለች እና ላብራቶሪ ምናምን እንትኖች የተሟሉ ናቸው። በጣም ትልቅ ግቢ ነው። በዚህ ጉዳይ የተሟላ ላብራቶሪዎች ምናምን ያሉበት ነው። ያው የኔን ዲፓርትመንት ነው የማውቀው እኔ ኢንቫይሮንመንታል ኢንጂነሪንግ ላብራቶሪ የተሟላ ነው። ቲዮሪውን ብቻ አይደለም እንትን የምንለው አሉ የሚያስተምሩ ነገሮች በጠቅላላ ላብራቶሪ ውስጥ አሉ እና ፕራክቲካል የሆነ ትምህርት የምትማሩበት ግቢ ነው ብዬ አስባለሁ። ውስጥ እንትን አሉ የጊዜው ፕሮግራሞች ምናምን ደግሞ አሉ። የግቢ ላይፍ እንትኖች ሙዚቃ ፕሮግራሞች ይዘጋጃሉ። እዚሁ ግቢ ውስጥ የተለያዩ ክበባት ያዘጋጃሉ። ጂሲዎችም ሊያዘጋጁ ይችላሉ። ወይ ሀፍ ላይፍ ሲሆን ደግሞ 2ኛ ዓመት ከግማሽ ወይ 3ኛ ዓመት ከግማሽ የሆኑ ልጆች በየጊዜው ፕሮግራሞች ምናምን ይኖራል። ያው ፈን ስለሆነ የእግር ኳስ ምናምን ቶርናመንቶችም ይዘጋጃሉ። በየጊዜው የተለያዩ ልጆች ያዘጋጃሉ። የግቢው አካላትም የሚያዘጋጇቸው ኢቨንቶች አሉ፣ የስፖርታዊ ማለት ነው። ከዛ የተለያዩ ኮሚኒቲዎች ደግሞ አሉ እንደ ክለቦች ማለት ነው። እንደ ቡክ ክለብ ምናምን፣ ቻሪቲ ክለብ ምናምን የተለያዩ ክለቦች አሉ። እነዛም ውስጥ ገብቶ ምናምን መሳተፍ ይቻላል። እንትን ነው በቃ እንደ የሆነ ከተማ ነው የሚመስለው ግቢው። ምንድነው ብዙ አይነት እንትን ያለው ብዙ አይነት ተማሪ ነው ያለውና እኛ የምናደርገውን ሌላው ተማሪ ምናምን የማያደርገው ይኖራል። እነሱ የሚያደርጉትን ደግሞ እናንተ ማታደርጉት ነገር ይኖራል። በቃ የተለያየ ላይፍ ነው ያለው ሁሉም ተማሪ። ግን ፒስ ነው። እስቲ አሪፍ እንትኖች አሉ፣ ኢቨንቶች አሉ ግቢ ውስጥ። የሙዚቃም የእንትን ፕሮግራመር ልጆችም የራሳቸው ክለብ አላቸው። እነሱም አንድ ላይ የሚሰሩባቸው ምናምን ክለቦች አሉ። መጨመር የምፈልገው ነገር ያው ታዩታላችሁ፣ ግቢው ስትመጡ የሚታይ ነገር ነው። በቃ ለመማር በቂ ነው። ምንም እንትን የለም። አሪፍ ግቢ ነው እና ቀመስዋት ነው። ታዩታላችሁ መታችሁ። ፍሬሽ ላይ ሰግጡም ሌላ ምክሬ ነው። ብቻ ይመቸል ነው። ዶርሞቹ እነኚህ ናቸው። ገባ ምን ዲፓርትመንት ፈልገህ ገባህ ነው የመጀመሪያው ጥያቄ። እና አሁን ምን ዲፓርትመንት ነህ? አሱ ስገባ መጀመሪያ የፈለጉት ኤሌክትሪካል ነበር። ኤሌክትሪካል እሺ። ግን ትንሽ እንከን ተፈጠረ። ሬጅስተር አለኝ። ከዛ ወደ ኢንቫይሮንመንታል ገባሁ። ኦኬ በቃ አጋጣሚዎች አልተሳኩም። ኢንቫ ገባን። ኦኬ የትኛው ዲፓርትመንት አሪፍ ነው ብለህ ታስባለህ ለአዲስ ልጆች? አብዛኛው ሰው የሚገባው ሶፍትዌር ነው። ግን በእኛ ጊዜ እንደዛ ነበር። አሁን ይሻላል ብዬ ማስበው ያው ኤሌክትሪካልም አሪፍ ነው። ግን በአሁኑ ታይም ላይ ኢንቫ አሪፍ ነው ብዬ አስባለሁ። ኢንቫይሮንመንታል አሪፍ ነው። ከጊዜው ጋር ይሄዳል ብለሽ ነው? ከጊዜው ጋር በሚሄደው ማለት ነው። ወይስ ዲፓርትመንቱ ስለተመቸሽ? እንደዛ ሳይሆን ታይሙም የሱ ስለሆነ ማለት ነው። ኦኬ ስለ አስተማሪዎቻችን ምን ታስባለህ? ስለኛ ዲፓርትመንት ስለ ኢንቫ ማለት
ኢንቫ አስተማሪዎቻችን ፒስ ናቸው። ሬጂስትራል ዲኑ ምናምን ያን ያህል የሚያዝጉ አይነት አይደለም። ያው ማዛግ ያዝጓል ከሌላው ዲፓርትመንት ይሻላል። ኦኬ ያዝጓል ማለት ከምን ሴንስ? ያ ማለት ምንድነው መሰለህ አንዳንድ እንትኖች ላይሳኩልህ ይችላሉ። አመለህ የሆነ ክፉ አይደለም። አይ አይደለም እንደ ኤሌክትሪካል ምናምን ኤሌክትሮ ምናምን እንደዛ ዲፓርትመንት አንጠራ ኢንተርኔት ፍጥነቱ ምናምን ኧረ ከኢንጂነሪንግማ ዲጂታል ይሻላል። ከኢንጂነሪንግ ዲጂታል ይሻላል። የራስህ ዴስክቶፕ አለ። ዋይፋይ ፍጥነት ነው ወይስ ዋይፋይ ፍጥነት አለ? ግን ዲጂታል ደግሞ ፒሲ ይዞ መግባት አይቻልም ነው እሱ። አብዛኛው ማስተርስ ወይም ፋስት ትራኮች ናቸው ይዘው የሚገቡት እንጂ የራሱ ዴስክቶፕ አለው ከታችም እስከ ላይ ማለት ነው። እሱማ ግን እሺ ፍጥነቱስ ዋይፋይ ፍጥነት ይሻላል? ዲጂታል ይሻላል። ዲጂታል ይሻላል። ኦኬ ሜዳው ወደ 100 ሜጋባይት ይሄዳል። 100 ሜጋባይት ምን እያወረደ አንድ መነግራችሁ ነገር ምንድነው ፍሬሽማን ላይ ስሩ በደንብ መዝጋት ያለባችሁ ነገር ዝጉ። ፎር ካመጣችሁ ፎር ከ37 በላይ ለማምጣት ሞክሩ። ለምን 40 ላይ እና 50 ላይ 37 4 በዛጋ ነጥቡ ምንም ወደዛው ነው። ምንም አይንቀሳቀስም። ቱ ቤት ከሆነ ቱ ነው። ስሪ ቤትም ከሆነች ከፍ አትልም ከራሷ ማለት። ስለዚህ ፍሬሽ ላይ የሰራው ነው። አሁን መጨረሻ አስቱ ስትገባ ምን ዲፓርትመንት ፈልገ ገባህ? አሁን ምን ዲፓርትመንት ነህ አንተ? ስገባ ሲቪል ፈልገን የገባ ከዛ መሀከል ሜካኒካል ፈለኩ። እሺ ከዛ መጨረሻ ላይ ኢንፋም መረጥኩ። የመጀመሪያ ምርጫ ነው የሚመጣ? አዎ ግድ ነው። የመጀመሪያ ምርጫ። እሺ ሉብስ እኔ እንደማንኛውም ያስቱ ተማሪ ሶፍትዌር ፍለጋ ገባው። እሺ አልሆነም። እሺ ኤሌክትሮ መረጥኩ። ኤሌክትሮ ገባው። የመጀመሪያ ምርጫ ነው። የመጀመሪያ ምርጫ ኤሌክትሮ ነው። የሆነ ፓርቱ ሶፍትዌር የሚነካካል ብለውኛል። ያው ኤሌክትሮ ማለት ኤሌክትሪካል ሜካኒካል እና ሶፍትዌርን በየሆነ ልክ የሚነካካ ዲፓርትመንት ነው። እኛ ሀገር ሜካትሮኒክስ ተብሎ ነው የሚሰጠው። ሜካትሮኒክስ ተብሎ ነው የሚሰጠው። የኛ ሀገሩን በስተት ነው ኤሌክትሮ ያሉት ይለናል ዲፓርትመንት ሄደሽ። እሺ ዲፓርትመንትሽ የሚመችሽ ነገር? ያው ቅድም እንዳልኩት አስተማሪዎቹ በቃ በጣም ፒስ ሆነው ነው የሚያስተምሩ። እሺ ኮርሱም ያው ያን አይከብድም እና ደግሞ አሪፍ ነው። በቃ ተስፋ ያለው ኮርስ ነው። ኮርሱ ስለማይከብድ ነው ወይስ አስተማሪዎቹ በደንብ ስለሚያስተምሩ ነው? በደንብ ስለሚያስተምሩ። ለምን ሜካኒክስ፣ ዳይናሚክስ፣ ቴርሞዳይናሚክስ ወስዳል አለ እነሱ ስካፕሌት ስሪ ወስደናል አለ ስካፕሌት ስሪ ማለት ግን አስተማሪዎቹ አሪፍ ስለሆነ ብቻ ኢንቫይ ይችላል። አስቱ ስገባ ምን ዲፓርትመንት ፈልገህ ነው የገባው? obviously software ነገር እሺ ሶፍትዌር እንደማትገባ በምን አወቅ? ፈተና አልተፈተንኩም። ውጤት አልበቃም። ሲጂፒኤ ስንት ነበር ያን? 3.3 አመተን ያልተፈተንከው? ያኔን ብነግርህ ትስቃለህ። እሺ አሁን ምን ዲፓርትመንት አውቀዋለሁ? ያው ኢንቫይሮንመንታል ቤት። እሺ ከኢንቫይሮንመንታል ሚሻል ዲፓርትመንት ግቢ ውስጥ ፈታ በማለት ራሳቸው ሶፍትዌሮች። እሺ አፕላይድ ኢንጂነር ከኢንጂነሪንግ ከሆነ በቀኛ ነው የለማ ማይኒንግም ያው ነው። እሺ መጣላለሽ። እሺ ኢንቫይሮንመንታል የሚመችሽ አስተማሪ? ጸዴ ዶክተር ጸደቀች ማለት ጸደቀች። እሺ ሌላስ? ቴርሞ ያስተማረን ሰውዬ ማን ነበር ስሙ? ቴርሞ ሴት ነበረች፣ ዶክተር አለምሸት ነበረች። እኛ ወንድ ነው ያስተማረን። ቴርሞ ያስተማረን ሰውዬ ይውዝቸው። እሺ ሶል እና ቢምረው ምን ታስባለህ? ሶል ሎኪ ትላንትና he made a DMX joke እና I like that። ይቻላል ካሉ ምግቦች የሚመችሽ ምግብ ከካፌ ምግብ አሪፍ የሚመችሽ ማለት ይሻላል የምትለው የካፌ እንትን ይሻላል። ምስሩ ይሻላል። ምስሩ ይሄ ክክ ምናምን አይሆንም። እሺ ይሄ አይሆንም። ምስር ይሻላል። ምስር ክኳ ማለት እቺ ቀይዋ ምስር ወይስ አልጫ ምስር? የሆነች ምስር ድፍን ምስሩ አለች አይደል? ድፍን ምስር እሷ ትሻላለች። ድፍን ምስሩ ይሻላል። ድፍን ምስሩ አሪፍ እኮ ነው። ሩዙም አሪፍ ነው። እሱ እኮ ቁርስ ላይ ነው። ቁመቱ ከባድ ነው ልጁ። እንደዚህ አድርገህ ይልክልና እሺ አስቱ ስትገባ ምን ዲፓርትመንት ፈልገህ ገባህ? አሁን ምን ዲፓርትመንት ነህ? በሚገርም ሁኔታ አስቱ ስገባ ማይኒንግ ነበር መግባት ያሰብኩት። እሺ ያው ኢንቫይሮንመንታል ገብቻለሁ። ሁለተኛ ምርጫዬ ነው። በሚገርም ሁኔታ ሁለተኛ ምርጫ ነው። ዲፓርትመንትሽ የሚመችሽ ነገር? ከኢንቫ ያው ክላሱ ኦቨርሎድ መሆኑ በጣም አሪፍ ነው። ፊውዝ ላይ
ምንም አይመቸኝም ምንም Out!